ከጀማው ጋር ላስተዋወቃቸው ብዬ ነበር። ጀማው የሞተ ቫይብ ነው ያለው። እሺ ቤተሰብ አሁን የምሰዓት ነው። ሰብስክራይብ ነው። ሰላም ኢትዮጵያ፣ እንዴት ዋልሽ? እንኳን ወደ ቻናል ተመለሳችሁ። ከብዙ ልፋት፣ ከብዙ ዝግጅት፣ ከብዙ ጥረት በኋላ ተመልሰን ብሎጎች። እውነቱን ለመናገር እኔ እንጃ ሞልኩ ችግር። እሺ ምን ላይ ነበር መቦለግ? እስካሁን ተሰልፈንበት ምክንያት ምን እንደሆነ በጣም ሰፊ ነው፣ ረጅም ነው ታሪክ። ግን እስኪ ዛሬ ለመቦለግ እንሞክራለን። ባዳ አይዲያ ቢሆን ኮፍያ ለምን ለበስክ? ጥሩ ጥያቄ ነው። በኋላ እነግራችኋለሁ። አሉ ተነስ ሰሚር ተነስ 24 ሰዓት ሙሉ ካሜራ ላይ ነው። ከካሜራ በስተጀርባ ናቸው። አደንግጥ፣ እያነሳው አይደል? ራሴን ነው የምቀርጽ። ተነስ ተምኪን ዛሬ ብጥብጥ ነው ማድረጋችሁ። ሙባረክ እንዴት ነህ? እንዴት አደርክ? ደህና አደርክ? ያስፈልጋል ቁርስ መብላት ጥሩ ነው። አያችሁ ነሻጣ የላችሁም። የቭሎግ ነሻጣ የሞተ ጀማ ልብስ ካላጠብኩ ይላል። ይሄ አዲስ አበባ ትሄድ ነበር ትላንት እና እስኪሉ ነው የምጠብቀው። ወላሂ 15 ቀን ነው ገና። እንደዛማ ታስጠላቸዋል ለቤት ራሱ ምን አይጭም እንግዳ ሲመጣ ወላሂ ይባላል። እንዴ አዲስ አበባ ነው? አዲስ አበባ ምን ነው? እኛ ሸገር እንዴ አይጭ ለምንድን ነው አይጭ የሚባለው? እንግዳ መጣብኝ ነው አዲስ አበባ። ኧረ ወላሂ ሁሉም ቤት ወላሂ ሁሉም ቤት። ኧረ ዝም በል ወላሂ። ኧረ ምን ያለው እንግዳ ሰማው ይመን እንግዳ ሲመጣ አይጭ ይባላል አዲስ አበባ። አብዛኛው ምን ፈርቷችሁ ነው እሱ አይጭ ይላል። ባክስቱ ደርሶበታል። እንጀራ ይጨመር ተብሎ ያውቃል። ወላሂ ባክስቱ አሁን ያቆቴ ቤት አለ። ሞሰብ ከፍቼ ነው የምበላው እንደ ቤቴ ማለት ነው። ቤት መሶብ ከፍተህ ነው ቆይ አዲስ አበባ ላይ ወላሂ እኮ ምንድነው የምትለው አንተ? ለውዝ ቅቤ እኮ ከዳቦ ጋር ነው የሚበላው። ስማ ይሄ ለውዝ ቅቤ እንዴት እንዳለቀ ታውቃለህ? አይመን ስንት ነው ያለ? ኧረ እባክህ ዲንግ አላ ተምኪን ከሳህ የበለጠ ከመጣህበት ጂም የመጣን ሰሞን እኮ እንጀምራለን የተባለው። አባቴ ምትሰራ እኔና ይብሮ ሰባብለናል። ከጀማው ጋር ላስተዋወቃቸው ብዬ ነበር። ጀማው የሞተ ቫይብ ነው ያለው። አይነፋማ ሰገዲ ፕሮማክስ ነው። በተለይ ይሄ ቀዩ ልጅ ወፍራው ይሄ እና ይሄ ጨለማው እዛ ትዝ ይልሃል? ጁማ ክትፎ ስንበላ ጥብስ ነው ትዝ አይልም? እሱ ጋር ይበላችሁ። ኧረ ከእናንተ ጋር ኢልሃም ነው ምናምን የሚባል ምግብ ቤት ይበላል። የሺ ምናምን ብር ለሶስት የሞተ ጀማ ምንም ስሙ። እናንተ ሰሚርን ብቻ እኮ ነው የሚያውቁት። እናንተ ራሳችሁን አስተዋውቁኝ። አንተ ማን ትባላለህ? እሺ አንተስ? ከሐረር ቅድም ከአዲስ አበባ ብለህ ነበር። አሁን ሐረር ነጭ ለባሽ ሙቤ ራስህን አስተዋውቀን። አልጠይቅህም አንተ አልጠይቅህም። ራሴ ላይ ነው ያደረኩት። ደግሞ
ራስህ እንደ ፌመስ ታያለህ እዛ ፀጉር ቤት ላይ እኮ ነው የፈመስኩ እንጂ ሌላ ተለይ ያልፈመስ የፀጉር ቤቱን አይታችኋል ሰሚር እኮ ፌመስ ነው የፀጉር ሳካና ሳይተ በእንትና ጨረስከው በማን በሻንቆ ጨረስኩ በሻንቆ ላዙር ያቁታላ የኔ ጀማ እኮ ያቁታል ሰሚር እኮ ማድመቂያ ናት ይወዷታል ይኸው ሲክሯራ ወላሂ ኦፍ ኮርስ ምን መለኪያው ቢባል ሰሚር እንድገመው የቁንጅና መለኪያ ልትባል ሰሚር ሮጥ ሄደና ነው እንደዚህ ሊቆም ሮጥ እያለከለከሰ ሰሚር ታንከር ነጭ ለባሽ ታንከር ይወል በሰማያዊ ስልክ ቁጥር ብቻ ነው የቀረው ጀርባ ላይ አንጻፍ ያለ ፎቶ ለስቶሪ የምትወራል ፎቶ ወይ ወደዛ ወይ ወደዛ ወደዚህ ወደ ፀሐይ ያለችው ወደ ከዚህ ወደዚህ ነው ስለዚህ ወደዛ ነው መዞር ያለበት ኦኬ ሁለተኛ ቪው ነው ያለው ዩቲዩብ ቪው እና ሪል ላይፍ እና ኔቸር ቪው ናቹራል እና እዚህ ጋር ያለው ቪው አንዳንዴ ማለት ስሜታዊ ያደርጋል አሃ እንዴት ይዟል ተፍታታብን ነው ምን ሰራውን እያየ ኧረ እንዴ ያንን ቀልድ ንገሪው ቮይስ ላይ ቲሚ ምናምን ነው አይደል ማበጠሪያ የማይዝናቸው ምንድነው ስማ ትላንት ኳስ ሲጮትም ማለት ነው ጺማሞን ችግር ነው ምናምን ቢነካከው ጺሚ እሺ እኔም እኮ ችግር ነው ምናምን ምን ማበጠሪያ ማይዝ ይዘ ወላሂ ወላሂ አይደለም ኮንሰፕቱ የተለያየ ኮንሰፕት ወላሂ ዝም በለው ጺም ማበጠሪያ ይዛ ነው ወራም ጺም ማበጠሪያ ይዛ ማበጠሪያ ጺም ይዛ አለኝ እኔ አረ እኔ የለኝም አልኩት ከዛ አይደለም ጺማሞን ችግር ነው አልኩት እውነትን ነው ብሎ ነካካው ማበጠሪያ ማይዝ ጺም ይዛ ደግሞ ሹፍ ላሳየህ አንድ ደግሞ ዝም ብሎ ይሄ ማበጠሪያ ማይዝ ማለት ነው ያለ ቲሺ ምናምን አንሰኛል ያያ ነው አንተው እንዴት ነው የማይዝ እንዴ ያዘ ሳሪ ይዛል አንተ ሲቆሎ ሲወራ ዛ ሙቤ እንደዚህ ያሲዟለሁ አዮጊማ ዶርማቸው ስንገባ መጀመሪያ ፊት ለፊት የሚታየው አለማየሁ ነው አለማየሁና ራሱን ሊያጠፋ ሲል ይዛችሁት ነው ወይኔ ዶርማችን በእናትህ ራሱን ሊያጠፋ ሲል ይዛችሁት ነው አዎ ራሱን ሊያጠፋ ሲል ይሄ ማለት ያለችው ደግሞ እሱ እንኳን ተው እሱ ሌላ ቀን እናሳያቸዋለን ራሱን ሊያጠፋ ሲል ተያዘ ይሄኛው ታውቃለህ ይገርማል በጣም ተጎርቶ ነው የትኛው ልቡ ተወግቶ ነው ታውቃለህ በምንድን ነው የተወገው በፊዚክስ በማትስ በአፕላይድ ማትስ ምናምን ነው አሁን ታዲያ ይሄንን እንሰጣለን ማለት ታዲያ ምንድን ነው የማልሰጠው ቆይ የማልሰጠው ነገር እኮ ግራ ገባኝ ይሄን ወዲህ ራስህ ለምን አታጥብም እየተባልኩ ነው ማለት ነው አይምሮ የተጨናነቀብኝ ይበለው ዲፕሬሽን ውስጥ ገባው ዛሬ ጽዳት ቀን ነው አይደለ ይሄ ሁለቱንም እሰጣለሁ ላሚያንስ ቢጃማ ይቀመጣ ምን አባቱ ነው ሲሰጥ ለምን ይሰጣል እኔ እንጃ በተለይ አልሰጥም ራስ ጠቡ ይሄንን ከበድ የሚሉትን እነሱ ይጠቡ እቺ አጸዴ ቲሸርት ናት አጸዴ ቲሸርት እንደው ላረፍ አልበሰው ጉቺ እቺ አዲስ አልነበር እንዴ እዚህ አልነበር አዲስ አልነበር እንዴ እቺም ጸዴ ናት ሆነስ አሮላይ ገኔ ልብስ ግን እንደው በዚህ ሻንጣ ይዤ መጥቼ ማለት ነው በሙባረክ ይዤ ልመለስ ነው ማስገደና ያዝልኝ ነው ምንም አላረክም እኮ ደግመህ አውጥተህ አስገባኸው አንዴ ቀነስኩኝ እኮ ምንድን ነው የቀነስኩት ሁለት ልብስ ነው የቀነስኩት ፊራሽ
على MBC 3 في رانش. በአንድ ልብስ ስንት ነው ሙቤ? 10 ብር በቲሸርት ከሆነ 5 ብር ታለው ቲሸርቱንም 5 ብር ከፍለ እዚህ ጋር ኩክ እያደረገ ያለው ሼፉ ምንድን ነው? በሶ አዎ ግድ ነው። ዶርሜም መተህ ማቴሪያሎችንም እየተጠቀምክ ጭራሽ ትፈልጋለህ። ከዚህ በሶና ከዛኛው በሶ የትኛው ነው? የትኛው ነው? ወላሂ እሺ ቤት አሁን የምሳት ነው። ሰብስክራይብ ነው። ከታለንት በላይ ጉልበተኛ የስኬት ሚስጥር አለ፣ ጠንክሮ መስራት የሚባል። አንዳንዴ በዙሪያ እይ እስኪ ከአንተ በእውቀት ያነሱ ማንም የሚደግፋቸው የሌላቸው ገንዘብ ታበድራቸው የነበሩ ብቻ ያልጠበቃቸው ሰዎች አሁን ተቀይረው ከፍ ብለው አንተን ከላይ ወደ ታች እያዩህ ነው። አሁንም በልፋቱ የበለጠህን ሰው አይ እሱ እኮ ዘመድ አግኝቶ ነው ሙስና ሰርቶ ነው ትላለህ። ግን አንድ ቅዴ ባይወላ ማልቮልግባቸው ጠፋብኝ አማርኛ ከማልቮልግባቸው አንዳንድ ምክንያቶች ማለት ነው ቶሎ ነው የሚመሸው። ለምን እንደሆነ አላውቅም። አሁን ቅድም እያወራን ነበር፣ አሁን በፍጥነት መሸ። يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير. الله أعوذ بالله من الشيطان الرجيم. وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد. إن في ذلك لآية لمن خاف عذاب الآخرة ذلك يوم مجموع له الناس وذلك يوم مشهود وما نؤخره إلا لأجل معدود يوم يأتي لا تكلم نفس إلا بإذنه فمنهم شقي وسعيد فأما الذين شقوا ففي النار لهم فيها زفير وشهيق خالدين فيها ما دامت السماوات والأرض إلا بإذنه خالدين فيها ما دامت السماوات والأرض إلا ما شاء ربك إن ربك فعال لما يريد وأما الذين سعدوا ففي الجنة خالدين فيها ما دامت السماوات والأرض إلا ما شاء ربك
عطاء غير مجذوذ. الله أكبر الله أكبر الله أكبر. من الشيطان الرجيم. وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر الآمنين. الله. وترى الملائكة هافين من حول الأرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. الله أكبر يا جماعة. زكي الله أكبر عندي. الله أكبر ما شاء الله ما شاء الله. ሐዋሳ እንዴት አይታታል? ሐዋሳ ኢዝ ዘ ቤስት ኢትዮጵያ። አረ በእንግሊዘኛ አረ በአማርኛ ነው ያልኩት። ሐዋሳ እንዴት አይታታል? ሊጃ ስለ ለማለት ፈሰለ ያፍ ወለታ ይባላል እና ያፍ ምን ሐዋሳን በጣም ጮህ አይሰማም ባይዞይ ከጠበቅኳት በላይ ባይሆንም እንደጠበቅኳት ባይሆንም በሁለቱ መካከል ላይ ከጠበቅኳት በላይና እንደጠበቅኳት መካከል አግኝቻለሁ። ጓደኞቻችን እየሄዱ ነው እንደረስባቸው መኪና እንዳይገጭ እሺ በጣም የሚገርም ነገር ትንሽ ያስገረመኝ ነገር ቢኖር የሞተር ፍሰት ብቻ ነው። መኪና የለም። አይ በቃ እኔ እንጃ ሀገሪቱ ያለ ሞተር በእግሯ የቆመች አይመስልም። ኦኬ እና በምን ነው የምትቆመው? የተኛሽ ነው ያለ ሞተር። ኦኬ ስለዚህ ሞተር ነው እያስቆማታል። ሞተር ነው በቃ ሀገሪቱ ላይ መንቀሳቀሻ ሞተር ነው። እሺ በቃ ከምልህ በላይ የመንግስት ሰራተኛ አብዛኛው ተጠቃሚ ሞተር ነው። እሺ መምህሮች አሉ እንዴ መምህሮቻችን እንዴ ያለ ሞተር የሚመጣ መምህር ካገኘ ግደለኝ። ያለ ሞተራ እንደው መኪና ሼም ነው በቃ ሞተር ነው ግድ ሼም ኦን ዩ ብሮ። በተለይ ያቺ ሊፋን ያ የሆነች ሊፋን አለች። በተለይ ሊፋን በቃ እዚህ ሀገር ሞተር ከያዝክ በቃ ሀብታም እሷን በቃ ሀብታም ይኖራም saying ኮሬክት። ትንሽ ያስደነቀኝ ነገር እሱ ነው። ሸገርን አስንቋል የሐዋሳ ቢው ቼቼ አንቺ ደግሞ ሸገርን አስንቋል ወይ ወጥ ማጥርክ አይመን እነግርልሃለሁ። አንተ እንፈልግም እንዴ ከሚድ በኋላ ተባላ የፈለግና እንዴ ምቾት ላይ አይደለም ያለሁት። والله يتاي ነበር። ኧረ ጫሳ ሰሚር ኧረ አልነገርኩትም እየሰከሰ ነው። አሪፍ ዲዮታ አስተነገጥኩ ምን ፊቱን ብታይ ከዛ ጋር በቀጥታ والله ላዚ ሰሚር እሺ ቤተሰብ አሁን የምን ሰዓት ነው?